የተከበራችሁ ውድ ቤተሰቦቼ እንደምናችሁ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ መኮረኒ በሸምል ልሰራ ነውና ለምን አብረን አንሰራም ብዬ ነው። አብረን እንስራ። የሚያስፈልገን እንደምታዩት መጀመሪያ መኮረኒ ያስፈልገናል። ከዛ ደግሞ ድጃጅ ያስፈልገናል። ዶሮ፣ የተቆራረጠ ዶሮ፣ ቀይ ሽንኩርት ያስፈልገናል። ይሄ ደግሞ ፍልፍል ባረድ ነው። ከዛ ቲማቲም፣ የተፈጨ ቲማቲም ያስፈልገናል። ቅመም ደግሞ እናንተ የምትፈልጉትን እያንዳንዱ ቅመም መጨመር ትችላላችሁ። እኔ እዚህ ቁንዶ በርበሬ፣ ከዝባራ፣ ከሙን እና ደግሞ እንትን ጨምሬበታለሁ። እናንተ የምትፈልጉትን መጨመር ትችላላችሁ። እዚህ ውሃ እየፈላልኝ ነው። እዚህ ደግሞ ጨውና ዘይት ጨምራለሁ። ከዛ ውሃው ስለፈላልኝ መኮረኒ ጨምራለሁ። ከዛ መኮረኒውን ከጨመርኩ በኋላ ዶሮውን እዚህ እሰራለሁ። ጣዋ ያስፈልገኛል። ጣዋ እዚህ አለ። እንዳያያዝብን እንትን እንለዋለን። ከዛ እዚህ ዘይት እጨምራለሁ። ሽንኩርቴን እጨምራለሁ። ከዛ ሽንኩርታችንን በደንብ እንጠብሳለን። እንደምታዩት ሽንኩርቴ በደንብ ተጠብሶልኛል። ያው ትንሽ ካሜራው ነጭ አድርጎታል እንጂ ከርብ ይሆንልኛል። ከዛ ዶሮ ጨምራለሁ። ዶሮን እጨምራለሁ። ሽንኩርቱን በደንብ ከጠበስኩ በኋላ ዶሮ ጨምራለሁ። ሽንኩርቴን በደንብ አድርጌ ከጠበስኩ በኋላ ከዛ ቅመም እጨምራለሁ። ያዘጋጀሁትን ቅመም እናንተ ፋብሪካ ካላችሁ ጨምሩ። ፋብሪካና ኩርኩም ካላችሁ ጨምሩ። ይበልጥ ቆንጆ ይሆናል። እኔ ስለሌለኝ አልጨመርኩም። ለዛሬ ያለኝን ብቻ ነው የጨመርኩት። ከዛ እንደዚህ ትንሽ ከጠበስኩት በኋላ ቲማቲሙን እጨምራለሁ። የተፈጨውን ቲማቲም ከዛ ለተወሰነ ደቂቃ እንዲበስልልኝ እንከድነዋለን። ለ5 ወይም ለ6 ደቂቃ በደንብ ከቲማቲሙ ጋር እንዲበስል። እንደምታዩት እንደዚህ እንትን ብሎልኛል። ከዛ መጨረሻ ምን እጨምራለሁ? ይሄን እጨምራለሁ። ጨው ጨምሬያለሁ። ያው ምግብ ላይ ጨው ግዴታ ስለሆነ አሁን ደግሞ መኮረኒያችን ጨረስ በስሏል። አሁን ውሃውን አጠነክረዋለሁ። በመጨረሻም ዶሮአችንንም እዚህ በስሏል። መኮረኒያችንንም እዚህ በስሎ ጃህዝ ሆኗል። ውሃውን ሳጠነክር አላሳየኋቸውም፣ ምክንያቱም አልተመቸኝም። ለመቀረጽ ስላልተመቸኝ እና ይቅርታ ይደረግልኝ። አሁን የምንሄደው ምንድነው? በሸምሉን ለመስራት። በሸምሉን ለመስራት 2 ማንኪያ ዱቄትና 2 ኩባያ ሀሊብ ያስፈልገናል። ከዛ ትንሽ ዘይት እንጨምራለን። እዚህ እናንተ የገበታ ቅቤ መጨመር ትችላላችሁ። እኔ ግን ዘይት ነው የምጨምረው። ከዛ ይሄን በደንብ ጠብሰዋል።
እንደዚህ በደንብ ጥብስ አደርገዋለሁ። ከዘይቱ ጋር በደንብ ጠብሰዋለሁ። ምክንያቱም በደንብ ካልተጠበሰ ሊጥ ሊጥ ስለሚል አይጣፍጥም እና እንደዚህ በደንብ መጠበስ አለበት። ከዛ እንደዚህ በደንብ ከጠበስነው በኋላ ወተቱን እንጨምራለን። ወተቱን ከጨመርን በኋላ በደንብ ነው እናስለዋለን እንዳይጓጉልብን። አሁን እንደዚህ በስሎልኛል። ከዛ እንደዚህ ከበሰለልኝ እዚህ እንትን አለ ጅብና ሞዘሬላ አለ። ከዛ ከሱ ትንሽ እጨምራለሁ። እናንተ ከፈለጋችሁ ጅብና ካሳ፣ ጊሽጣ የፈለጋችሁትን ነገር መጨመር ትችላላችሁ። ያ ሁሉም ሰው እንደያሰራሩ ይለያያል። እኔም ደግሞ የተሳሳትኩት ነገር ካለ አርሙኝ፣ እንደዚህ ብትጨምሪ እንደዚህ ብታደርጊ በሉኝ፣ አስተያየት እቀበላለሁ። ከዛ መጨረሻ ላይ ጅብና ሞዘሬላ ከጨመርኩ በኋላ خلاص አጠፋዋለሁ። እንደዚህ ትንሽ ከተንተከተከ ይበቃል። በደንብ በስሎ ብዙም አልወፈረም ብዙም አልቀጠነም። ከወፈረ ደግሞ መብሰል ስለማይችል አይጣፍጥም። ዋናው ነገር ደግሞ በሸምሉ ስለሆነ በሸምሉ የማይጣፍጥ ከሆነ መኮሮኒውም አይጣፍጥም እና ብዙም መቅጠን የለበትም፣ ብዙም ደግሞ መወፈር የለበትም። ዱቄቱና የወተቱን ኩባያ እኩል ማድረግ አለብን። አንድ ከጨመርን አንድ ኩባያ ወተት፣ 2 ማንኪያ ከጨመርን ደግሞ 2 ኩባያ ወተት መጨመር አለብን። ያለ ከመኮረኒ ትንሽ በሸምል ጨምሬበታለሁ። እየቀረጽኩ መስሎኝ ለካ አልቀረጽኩም እና ትንሽ በሸምል ጨምሬበታለሁ። እንደዚህ ከበሸምሉ ጋር በደንብ እናንተን እንለዋለን። ቀጥታ አሁን ወደ ሳጁ ላይ ትንሽ ሞዘሬላ እና ትንሽ እንትን ጨምሬበታለሁ በሸምል ለማቀረጽ ስላልተመቸኝ ነው። ከዛ ዶሮውን እንጨምራለን። ዶሮውን እንደዚህ ጨምሬያለሁ። ከዛ በሸምሉን ነው መጨረሻ ላይ የምጨምረው።